ማታ እኮ ነው እንግዳ ይመጣና ወንዶቹ ለብቻ ሴቶቹ ለብቻ ለሚስተናገዱት እኔ ሴቶቹን እያስተናገድኩ ነውና ሲኒ በነገራችን ላይ ማስተናገድ እንደኔ የሚጠላ ውፍ በጣም ነው የሚያስጠላኝ። በቃ ሲኒ ምናምን ለማንሳት ሲሄድ ምናምን ማሻላ ምናምን ይላሉና ማሻላ በጣም ነው የምታምረው ቆንጆ ናት ምናምን ነገር ሲሏት ምን ቆንጅና ብቻ ስራዋስ ሞያዋስ ጽዳቷ ምናምን ያለች ታሞካሸኛለች። በጣም ነው የምታሞካሸኝ። በጣም ሴትዬ የምትወደኝና እያሞካሸችኝ በመሀል እኔ የምታክል ልጃለች ማለት ነው። ከዛ በኋላ ሰበራ ታፈጥብኛለች። ተከተለኝ ኪችን መጣች። እኔ ዕቃ እያጠብኩኝ ማለት ነው። ተከተለኝ ኪችን መጣችና ቆማ ታየኛለች። ምን ሆነሽ ነው የምታየኝ አልኳት። ግን አባቷ ታመጣለች። ምን ሆነሽ ነው የምታየኝ? እያየሽኝ ነው በጣም አልኳት። የተፈጠረ ነገር አለ ምናምን ስላት አይ የት ነው የምትተኛ አለችኝ። ፎቅ አልኳት። ፎቅ ከማን ጋር? ብቻዬን ነው አልኳት። አይ አንቺ የምትተኝበት ብሎክ ማን ያለው? ማንም የለም አልኳት። እንዲህ ደስ ይበላት ብዬ ማለት ነው። እና ልክ እኔን እያወራችኝ ማለት ነው ልጁ በሁለተኛው በር ገባ ማለት ነው። የኛ ቤቱ ልጅ ክፍት አድርጎ ገባ። ዕቃ እየተቀበለኝ ነበረ። ክፍት አድርጎ ሲገባ ድንግጥም አላለችም። ጸጉሯንም ሽፍንፍን አላደረገችም። ቀጥ ብላ ቆማ ታይዋለች። እንዴ ድንግጥም ጸጉርም ሽፍንም የለም። ቀጥ ብላ ቆማ ታይዋለች ማለት ነው። ኦ ይሄ ጫን ያለ ነው ብዬ እንዴ አደነግጥም እንዴ ምና እሱ ነው ደንግጦ ፊቱ እንደዚህ ሽፍን አድርጎ ይቅርታ ምናምን ብሎ የሄደው ማለት ነው። አላያትም ሁላ ማለት ነው። ከዛ በኋላ ምን ትለኛለች? ይሄን የጠየቁሽን ነገር ለማማ እንዳትናገሪ እሱ ሲገባ አየኝ እንዴ ስትለኝ አይቶሻል አልኳት። ለማማ እንዳትናገሪ አለች። ምን ጧሊ ነገርኳት። ለወሬ ያለኝ አክብሮት ጧሊ ለሴትዮ ነገርኳት። ቶ ነው ያለችው። ቶ ልጅቷን ጠርታ ሳናሽቃብጥ ነበር ቡና እያፈላሁላት አሽቃብጬ ነገርኳት። ለወሬ ማን ብሎኝ ምን አባቷ ልታገባው ፈልጋ ይሆናል። ይሄኔ ታጭታም ይሆናል። ይሄኔ ለወይም ልትጣጭም ይሆናል። ያው ያክስት ልጅ ለአክስት ልጅ የሚጋቡት ልንገራችሁ ብዬ ነው። ባይ